ውድ የምክረ ቅዱሳን ቤተሰቦች እንደ እግዚአብሔር ቅዱስ ፈቃድ ዛሬ ይዤላችሁ የቀረብኩት ችግሮችን የመፍታት ዘዴ እንዴት እንደሆነ ባቀረቡልን በአባታችን በብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ የሕይወት መዓዛ ከሚለው መንፈሳዊ መጽሐፋቸው የተወሰደውን መንፈሳዊ ምክር ይሆናል። ወደ ምክሩ ከመግባታችን በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ በየጊዜው የምንለቃቸው መንፈሳዊ ምክሮች ወደ እናንተ እንዲደርስ ተባበሩ። ላይክ በማድረግ ለብዙ እንዲደርስ ተባበሩ። ችግሮችን የመፍታት ዘዴ። ማንም ሰው ምንም አይነት ችግር የለብኝም ለማለት አይችልም። ትልቁ ነገር ችግሮችን ሌላ መልክ ከመያዛቸው በፊት እንዴት አድርጌ ልፈታቸው እችላለሁ የሚለው ጥያቄ ማወቁ ላይ ነው። በመጀመሪያ ብዙ ችግሮች ሲገጥሙን ለመፍታት የምንጠቀምባቸው ነገር ግን ትክክል ያልሆኑ መንገዶችን እናያለን። የተወሰኑ ሰዎች ችግር ሲገጥማቸው የሚረበሹና የሚያዝኑ አሉ። ስሜታዊ የሆኑ ሰዎች ችግር ሲገጥማቸው ያለቅሳሉ። ነገር ግን በእንዲህ አይነት ሁኔታ ውስጥ ሆኖ ማልቀስ ምን መፍትሄ ሊያመጣ አይችልም። ሐዘን፣ ደስታ፣ ጭንቀትና የመሳሰሉት ግለሰቡን በጣም እንዲጎዳ ከማድረግ ውጭ መፍትሄ ሊያመጡ አይችሉም። አእምሯቸውን በጸጥታና በጥሞና ነገሮችን እንዲያስብ አያደርጉትም። ችግሮችን ከመፍታት ይልቅ እንደውም የበለጠ ውስብስብ እንዲሆኑ ሊያደርጉት ይችላሉ። ችግር ሲገጥመን ተገቢውን መፍትሄ ከመፈለግ ውጭ መረበሽ፣ ማዘን፣ መናደድ ወዘተ የተለያዩ በሽታዎች ማለትም ከፍተኛ ያልሆነ የደም ግፊት፣ የጨጓራ ህመም፣ የጉበት በሽታና ለመሳሰሉት ያጋልጣል። አንዳንድ ሰዎች የገጠማቸውን ችግር በክፉ መንገድ ለመፍታት ይሞክራሉ። እዚህ ላይ ጥሩ ምሳሌ የምትሆነን ንግሥት ኤልሳቤጥ ናት። ናቡቴ የአባቶችን ርስት አልሰጥም ብሎ ስለተናገረው አክዓብ ተቆጥቶ ተናዶ ወደ ቤት ገባ። ባልጋውም ላይ ተጋድሞ ፊቱን ተሸፋፈነ፣ እንጀራም አልበላም። ሚስቱም ኤልሳቤል ወደ እርሱ መጥታ የማትበላው ስለምንድን ነው አለችው። እርሱም ናቡቴን የወይን ቦታ በገንዘብ ስጠኝ ወይም ብትወድ በፋንታው ሌላ ቦታ እሰጣለሁ ብዬ ተናገርኩት፣ እርሱ ግን የወይን ቦታዬን አልሰጥህም ብሎ ስለመለሰልኝ ነው አላት። ሚስቱም ኤልሳቤጥ አንተ አሁን የእስራኤል መንግስት ትገዛለህን? ተነሳ፣ እንጀራም ብላ፣ ልብህም ደስ ይበላት፣ የናቡቴን ቦታ እሰጥሃለሁ አለችው። ኤልዛቤል አክዓብን ናቡቴ ተወግዶ እንደሞተ በሰማች ጊዜ ይሰጥ ዘንድ እምቢ ያለውን የናቡቴን ወይን ቦታ ተነስተህ ውረስ አለችው። ኤልዛቤል ናቡቴንም በሐሰት ከሰሰችው። የሐሰት ምስክሮች አዘጋጀችበት፣ እርሱም ተወግሮ ሞተ። ለጊዜው ድራማው በተቀመጠለት እቅድ መሰረት ተጠናቀቀ። ነገር ግን ለተገፉት የሚፈርድ እግዚአብሔር እንዲህ አለ፣ ውሾች የናቡቴን ደም በላሱበት ስፍራ ያንተም ደም ደግሞ ውሾች ይልሱታል። አንደኛ ነገሥት ቁጥር 1። የተወሰኑ ሰዎች ችግሮችን ለመፍታት ውጤታቸው መጥፎ የሆኑ ኃጢአቶችን፣ ስራዎችን ይጠቀማሉ። አንዳንድ ሰዎች የድህነታቸውን ችግር በመስረቅ በማታለል ወይም ጉቦን በመቀበል ለማቃለል ይሞክራሉ። ለጊዜውም ቢሆን እቅዳቸው ሊሳካ ይችላል፣ ነገር ግን መዘዙ መጥፎ ነው። አንዳንዶች ደግሞ በመዋሸት ወይም በመክዳት ወይም ንጽህናን አሳልፎ በመስጠት ችግርን ለመፍታት ይሞክራሉ። ይህን በማድረግ በውሸት ላይ ጭንቀትን ይጨምራሉ። ቅዱስ ጴጥሮስን እንደ ምሳሌ ብንወስድ ጌታችንን አላውቁም ብሎ መካዱ ለሌላ ተጨማሪ ኃጢአት ዳርጎታል። ሰውየውን አላውቁም ብሎ ሊራገምና ሊምል ጀመረ። ማቴዎስ 26 ከቁጥር 74። የተወሰኑት በቁጣና በብስጭት ችግርን ለመፍታት ይሞክራሉ። አንድ አባት ልጁ ታመመ ብለን እናስብ። የሰውነቱን ሙቀት ለመለካት በታመመ ልጁ አፍ ውስጥ የሙቀት መሳሪያ አስቀመጠ። የሙቀት መለኪያ መሳሪያውም ከተወሰነ ጊዜ በኋላ ሲመለከት የልጁ ሙቀት በጣም ጨምሯል። የቁጣ ቃላትን እየተናገረ የሙቀት መለኪያ መሳሪያውን ጣለው፣ ሰበረው። እዚህ ጋር ተመልከቱ። የሙቀት መለኪያ መሳሪያውን ስለሰበረው የልጁ ሙቀት ሊቀንስ ይችላል። ሌላው አባት ደግሞ ልጁ ራሱን የማይጠብቅና አምሽቶ ወደ ቤት የሚገባ ሆነበት።
ብለን እናስብ። ችግሩን በኃይል ለማስተካከል ሞከረ። ልጁን ፈጽሞ ከቤት እንዳይወጣ አደረገው። በዚህ የተነሳ በልጁ ላይ የተለያዩ አዳዲስ ችግሮች ተፈጠሩበት። ይህ እንግዲህ ችግርን በቁጣና በኃይል ለመፍታት ሲሞከር የሚመጣ ችግር ነው። አንዳንድ ሰዎች ደግሞ ሐሳበ ግትር በመሆን ችግርን ለመፍታት ይሞክራሉ። እንደዚህ ያሉ ሰዎች ትዕቢተኞችና ራስ ወዳዶች ናቸው። ለራስ ክብር የሚጨነቁ ናቸው። ይህም በእይታቸው ወይም በአቋማቸው እንዲጸኑ ያደርጋቸዋል። ችግሩ ግን የበለጠ ይሰፋና ወይም ውስብስብ ይሆናል። የተወሰኑት ችግርን ለመፍታት እግዚአብሔር የሌለበት የሰውን መንገድ ብቻ ይጠቀማሉ። ሊያና ራሔል ልጆች መውለድ ባልቻሉ ጊዜ አገልጋዮቻቸውን ዘለፋና ባላን ለባላቸው በመስጠት ለመፍታት ሞከሩ። ሳራም በተመሳሳይ መልኩ አደረገች። አንዳንዶች ደግሞ ሰዎችን በማስገደድ ወይም በጉልበት ለመፍታት ይሞክራሉ። በጉልበት፣ በመሳሪያ ወይም በአካል ሊሆን ይችላል። መምታት፣ መግደል፣ ማቁሰልና በተለያዩ መንገዶችም ሊሆን ይችላል። ይህም ሰዎችን ከፈቃዳቸው ውጭ እንዲያምኑ ወይም እንዲቀበሉ በኃይል ማድረግ ነው። በዚህ ጊዜ ተገደው ስለሆነ የሚያደርጉትን አያምኑበትም ወይም ደግሞ አያረካቸውም። አንዳንድ ወላጆች ልጆቻቸው የማያውቁትን ወይም የማይወዱትን እንዲያገቡ ያስገድዷቸዋል። አሁን ደግሞ ችግሮችን ለመፍታት የሚጠቅሙ ትክክለኛ ዘዴዎችን እንመልከት። ችግር እንዳይከሰት ቀድሞ መከላከል። ቀድሞ ችግር እንዳይከሰት መከላከል ከተከሰተም በኋላ ልንሰጥ ከምንችለው መፍትሄ በላይ ነው። ስለሆነም ችግሩ ተከስቶ ስለ መፍትሄው ከመጨነቃችን በፊት መጠንቀቅ ይገባናል። እዚህ ላይ መከተል ያለብን አንድ መርህ አለ። ይህም ችግሩ ያስከተለውን ጉዳት ከመፍታት ይልቅ የችግሩን መንስኤዎች ማወቅና መፍታት ይገባል። በሁለት ሰዎች መካከል ግጭት ቢከሰት የግጭቱ ምክንያት ሳይታወቅ ሁለቱም ሰዎች ይቅርታ እንዲጠያየቁ ብናደርግ ችግሩን እንደፈታነው አድርገን መቁጠር የለብንም። በተመሳሳይ መልኩ በባልና በሚስት መካከል ግጭት ተፈጥሮ ሚስትየዋ ተቆጥታ ቤቷን ጥላ ወደ ቤተሰቦቿ ብትሄድ ወደ ቤቷ እንድትመለስ ማድረግ ብቻ በቂ አይደለም። ተበሳጭታ እንድትሄድ ያደረጋት ምክንያት ባልየው ማስወገድ ይኖርበታል። ችግርን ለመፍታት ጥበብን ይጠይቃል። ጥበበኛ ሰው ችግሩን በጸጥታና በጥሞና ይፈታል። ያልተረጋጋው ደግሞ በተቃራኒው ችግርን ለመፍታት የሚችል የተረጋጋ አእምሮ አይኖረውም። ያልተረጋጋ አእምሮ ለማንኛውም ችግር መፍትሄ ሊሆን የሚችል ነገር ማምጣት አይችልም። ጥበብ ወይም ዕውቀት የሌለው ሰው ምንድነው የሚሆነው? በፍርሃትና ጭንቀት ተውጦ መፍትሄ ላይ መድረስ የማይችል ሰው ምን ይሆን? በዚህ ጊዜ ጥሩ አማካሪ ያስፈልገዋል። ሽማግሌው መንፈሳዊ አባት ሊያማክር ይገባል። ድካማቸው መልካም ዋጋ አለውና አንድ ብቻ ከመሆን ሁለት መሆን ይሻላል። ቢወድቁ እንኳ አንዱ ሁለተኛውን ያነሳዋልና። አንዱ ብቻውን ሆኖ በወደቀ ጊዜ ግን የሚያነሳው ሁለተኛ የለውምና ወዮለት። መክብብ 4:9 በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። ምሳሌ 3:5 ጥበበኛ ሰው ብዙ የመፍትሄ መንገዶች ይኖሩታል። ጥበበኛ ሰው በአንድ መንገድ ብቻ እምነት አይኖረውም። የተለያዩ መንገዶችን ለማግኘት ይጥራል። አንድ የመፍትሄ መንገድ ብቻ ካለን ምናልባትም መፍትሄ ካላመጣን ችግሩ ይባባሳል። ሰፋ ባለ አእምሮ ከታሰበ ብዙ አማራጮች ይኖራሉ። ብልህ ሰው ከአማራጮች መካከል የተሻለውን ተግባራዊ ያደርጋል። እንዲህ አይነት ሰው ተግባራዊ ሊደረጉ የሚችሉ የመፍትሄ ሐሳቦች ይኖሩታል። የመፍትሄ ሐሳቡ ተግባራዊ ለማድረግ የሚያስቸግር ከሆነ ሐዘንና ተስፋ መቁረጥን ሊያመጣ ይችላል። ይህ ደግሞ ከዋናው ችግር በተጨማሪ ተስፋ መቁረጥን ያመጣል። ጥበበኛ ሰው የሌላውን ስሜትና ደረጃ ግንዛቤ ውስጥ ያስገባል። የሌሎችን ሰዎች ያሉበትን ሁኔታ ስሜትና ደረጃ ማገናዘብ ይኖርብናል። የትዳር ጓደኞቻችን፣ እህቶቻችን እንዲሁም ወንድሞቻችን ጋር በተጋጨን ጊዜ ያሉበትን ሁኔታ ግንዛቤ ውስጥ ካስገባን ችግሩን በትክክል ሊፈታ የሚችልበትን መንገድ እናገኛለን። በተመሳሳይ መልኩ ልጆች፣ ወጣቶች እንዲሁም ሽማግሌዎች ጋር ግጭት ከተፈጠረ ያሉበትን የህይወት ደረጃ ማገናዘብ አለብን። ይህ
ይህን በተመለከተ ቅዱስ ጳውሎስ እንዲህ ብሏል። አይሁድንም ጠቅም ዘንድ ከአይሁድ ጋር እንደ አይሁዳዊ ሆንኩ፣ ከሕግ በታች ያሉትንም ጠቅም ዘንድ እኔ ራሴ ከሕግ በታች ሳልሆን ሕግ በታች ላሉት ከሕግ በታች እንዳለሁ ሆንኩ። ሕግ የሌላቸውንም ጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር፣ ነገር ግን በክርስቶስ ሕግ በታች ሳለሁ ሕግ የሌላቸው ሕግ እንደሌለኝ ሆንኩ። ደካሞችን እጠቅም ዘንድ ለደካማ ሆንኩ። በሁሉ መንገድ አንዳንዶችንም አድን ዘንድ ከሁሉ ጋር በሁሉ ነገር እንደ እነርሱ ሆንኩ። አንደኛ ቆሮንቶስ 9:20። ጥበበኛ ሰው ችግሮችን ለመፍታት የሚመች ጊዜንና ሁኔታዎችን ግንዛቤ ውስጥ ያስገባል። ለውይይት የሚመቹ ጊዜያት አሉ፣ እንዲሁም ለውይይት የማይመቹ ወቅቶች አሉ። ሰዎች ስራ በበዛባቸው ወቅት፣ በተቆጡ ወቅትና በመሳሰሉት ችግርን ለመፍታት የተመቹ አይደሉም። በእነዚህ ወቅት የሚደረግ ውይይት ከዋናው ችግር በተጨማሪ ሌሎች ችግሮች ውስጥ እንድንገባ ያስገድዱናል። ስለሆነም የተሻለ ጸጥታና ዝግጅት በተሟላበት ሁኔታ መወያየት ወይም ችግርን ለመፍታት መሞከር ተገቢ ነው። አንዳንድ ችግሮች ትዕግስትንና መቻቻልን ይጠይቃሉ። ችግሩን ለመፍታት ሰዎች ምንም ላይሞክሩ ይችላሉ። ችግሩን ለእግዚአብሔር ሰጥቶ መፍትሄውን መጠበቅ ያስፈልጋል። ኤሳው ያዕቆብን ለመግደል በፈለገ ጊዜ እናቱ ርብቃ ያዕቆብን ቁጣው ከኤሳው እስኪርቅ ድረስ ከዚህ ሸሽተህ ወደ ሌላ ቦታ ሄድ አለችው። ያዕቆብም እንዳለችው አደረገ። በኋላ በተገናኙ ጊዜ ኤሳው የነበረውን ስሜት የተለየ ነበር። ኤሳው ሮጦ ያዕቆብን አቅፎ ሳመው፣ ተቃቅፈውም አለቀሱ። ዘፍጥረት 27:44። ብዙ ታገስኩ፣ ምንም ለውጥ ማምጣት አልቻልኩም ብሎ ተስፋ መቁረጥ የለብንም። በጣም ታጋሽ መሆን ያስፈልጋል። ጌታችን እንዲህ ብሏል፣ በመታገሳችሁ ነፍሳቸውን ታገኛላችሁ። ሉቃስ 21:19። ብዙ ችግሮች በትዕግስት መፈታታቸውን መርሳት የለብንም። ጊዜው ሲደርስ እግዚአብሔር ሁሉን ነገር ይፈታዋል፣ ያስተካክለዋል። ችግሮች በፍጥነት እንዲፈቱ መፈለግ በሌሎች ላይ ችግርን ሊያስከትል ይችላል። አንዳንድ ችግሮች የትህትና ቃላትን በመጠቀም ሊፈቱ ይችላሉ። መጽሐፍ ቅዱስ የለዘበች ቃል ቁጣን ታለዝባለች፣ ምሳሌ 15:1። የዋህነትና ቅንነት ቁጣን ያበርዳሉ። በትህትና ያዕቆብ የወንድሙን የኤሳውን ቁጣ አስታግሷል። እንዲህ በሉት፣ እነሆ ባሪያህ ያዕቆብ በኋላችን ነው፣ በፊቴ በሚሄደው እጅ መንሻ ታረቀዋለሁ፣ ከዚያም በኋላ ምናልባት ይራራልኛል። ኤሳው በወንድሙ ላይ የተነሳሳው ቡራኬና ጉርናውን ወስዶብኛል ብሎ ስለተሰማው ነው። ከእርሱ ይልቅ ያዕቆብን አባታቸው እንደመረቀው መርሳት ስላልቻለ ነው። አሕዛብም ይገዙልህ፣ ሕዝብም ይስገዱልህ። ለወንድሞችህ ጌታ ሁን፣ የእናትህም ልጆች ይስገዱልህ። የሚረግምህ እርሱ እርጉም ይሁን፣ የሚባርክህም ብሩክ ይሁን። ዘፍጥረት 27:9። ትሑት ሰው አስቸጋሪ ነገር አይገጥመውም፣ በማንኛውም በሚሰማውም ነገር አይቆጣም። ራሱን አሳልፎ ለሌሎች ይሰጣል፣ የሌሎች ችግር ይሸከማል። በጥሩ ፈገግታ፣ በትህትና ቃላት፣ በጣፋጭ ጨዋታዎችና በመሳሰሉት ነገሮችም ይቆጣጠራቸዋል። ችግሮች በጸሎትና በእምነት ይፈታሉ። የተወሰኑ ሰዎች ችግር ሲገጥማቸው ይጾማሉ። እንደዚህ ያሉ ሰዎች የገጠማቸውን ችግር ለእግዚአብሔር ይሰጣሉ፣ እግዚአብሔርም ይፈታላቸዋል። በእምነት እግዚአብሔር ጣልቃ ገብቶ ያስተካክልላቸዋል። እግዚአብሔር ብዙ የመፍትሄ መንገዶች አሉት ብሎ ማመን ይገባል። ሐዋርያው እንደተናገረው እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ሮሜ 8:28። ጻድቁ ዮሴፍ የገጠመውን ችግር ሁሉ እንዴት ነው የፈታው? በእምነት፣ በትዕግስት፣ በጸሎት ወይም በእነዚህ በሁሉም? እኛ የምናውቀው ጌታ እርሱ ጋር እንደነበረ ነው። ዘፍጥረት 39። በእግዚአብሔር ማመን ብዙ ችግሮችን ይፈታል። 3 ደቂቅን
ከእሳት ነበልባል እንዴት እንዳወጣቸው፣ ቅዱስ ጴጥሮስ በውሃ ላይ እንዴት እንዲራመድ እንዳደረገው መመልከት በቂ ነው። በሐዋርያት 18 ከቁጥር 10 ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ